ኢትዮጵያ የጥንታዊ ታሪክ ባለቤት የአንድነትና የጀግንነት ምሳሌ የሆነች ታላቅ ሀገር የአንድነትና የፍቅር መንፈስ የፈጠራቸው ታላላቅ ሀገራዊ ቅርሶች አሏት። ይህ መንፈስ ከድንጋይ የተቀረጹ ጥበቦችና ከታሪክ ማህደር የመጡ የብራና ጽሑፎች ብቻ አይደሉም። ይልቁንም ከትውልድ ትውልድ በደም በፍቅርና በጋራ ራዕይ የተጻፉ አደራ ናቸው። እነዚህ አደራዎች ከመሪዎች፣ ከባለስልጣናት፣ ከጥበብ ሰዎች፣ ከመናኞች፣ ከጦረኞች እንዲሁም ከሁሉም ሀገራቸውን ከሚወዱ ፈርጦች የተላለፈን የሞራል ትጥቅና የሀገር ቅርስ ነው። እነዚህ ፈርጦች ማለት ሀገራቸውን በግጥም ያወደሱ፣ በስዕል ያኖሩ፣ በጦርነት የደሙ፣ በድካም የላቡና በምክር ሰላምን ያሰፈኑ ታላላቅ ኢትዮጵያውያን ሁሉ ናቸው። ሀገራችንን አማን አላህ ያርግልን፣ ሰላም አላህ ያርግልን። ይህም መጋደል ይህን ያውሬ ጠባይ ከሰው ጠባይ ላይ አላህ ያንሳልን። የሚያፈቃቅር የሚያቀራርብ የሚያመካክር ነገር አላህ ይስጠን። ከዛሬ ጀምሮ በሰለጠነ የውይይት ዘዴና ለሀገር እድገትና ለሕዝብ አንድነት ቅድሚያ በመስጠት ችግራችንን እየፈታን በልማትና በእድገት ከበለጸጉት የዓለማችን ሀገራት ጋር እኩል ወደሚያደርገን ልማታዊ ስራችን ፊታችንን እንድናዞር ለሁሉም ኢትዮጵያውያን ልጆችና ወገኖቻችን አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን። ባክሽ መብርሃን ይብቃሽ፣ ባክሽ ምስለ ፍቁር ወልዳ ጽናት ስጭኝ እንድካፈል የእናቴን የኢትዮጵያን ፍዳ ከነከሳት መርዝ እንድቀምስ ከነደደችበት እቶን የእሷን ሞት እኔ እንድሞታት ገላዋ ገላዬ እንዲሆን አዎን ብቻዬን ነኝ ፈራሁ እመጸናበት ልብ አጣሁ ሸሸግበት ጥግ አጣሁ። ታዲያ የዚህ አደራ ዋና መልእክት ምንድነው? አራቱ የማይነኩ መሰረቶችስ? የነዚህ ፈርጦች አደራ አራት ዋና ዋና ምሰሶች አሉት። ይህ ጽናት የብዙሃነታችን ውበትና በሀገራዊ ፍቅር ክር መተሳሰር ነው። ሁለተኛው የሰላም ፍቅር ሲሆን ሰላምን መፈለግ ብቻ ሳይሆን በፍትህና በመከባበር ላይ የተመሰረተ ዘላቂ መረጋጋትን መገንባት ነው። ሶስተኛው ደግሞ የሀገር ሉዓላዊነት ሲሆን ይህ የኢትዮጵያ የግዛት አንድነትና ክብር የማይደራደር መሆኑን የሚያረጋግጥ የዘላለም ቃል ኪዳን ነው። የመጨረሻውና አራተኛው መሰረት የእድገትና የብልጽግና ራዕይ ነው። ይህ ራዕይ የኢትዮጵያን ታላቅነት በኢኮኖሚያዊ ልማትና በዜጎች ደህንነት ማሳየት ነው። ሁሉም ሰው ኢትዮጵያዊነት ውስጡ ያለ የነበረ ኢትዮጵያዊነት ሊጠፋ የሚችልም አይደለም። እንደ ሃይማኖት የጠለቀ ነው። ኢትዮጵያዊነት ረቂቅ ሚስጥር አለው። ኢትዮጵያዊነት በጣም ረጅም መሰረት ያለው ነው። ይህን ካለመረዳት በነበሩ አብረን ባደረግናቸው ብዙ መልካም ነገሮች ላይ መስማማት ስንችል አብረን ባጎደልናቸው ነገሮች ላይ ዝም ብለን በጊዜ ማጥፋት ጠቃሚ አይደለም። ምን ጊዜም እኔ ትላንት አዲስ ልጅ ወልጃለሁ። አሁን 4 ዓመት ሆኖታል። ይሄ ልጅ ከፍቅርና ከጥላቻ የቱ እንደሚሻል ብጠይቀው የሚነግረኝ ስለ ፍቅር ነው። ከአንድነትና ከልዩነት የትኛው እንደሚሻል ብጠይቀው ያንተም ልጅ ሊነግረኝ የሚችለው አንድነት ቢኖር። ኢትዮጵያ ደሃ አይደለችም። ኢትዮጵያ ከ80 በላይ ቋንቋ የሚነገርበት ሀገር ናት። ያን ፕሮሞት አድርገህ ለዓለም ማሳወቅ ነው። ምንድነው ከኔ ውጪ ወደ ውጪ ያ ነው ሁሌ እኛን እንድንጠላለፍ የሚያደርገን። በርግጥ ኢትዮጵያ በመሰረቱ የብዙ ማህበረሰብና ብሔረሰብ እናት ሀገር ብትሆንም ባህርታዊ ነን ብንልም ማመንና መገንዘብ ያለብን ቀደም ብዬ ልገልጽ እንደመከርኩትና የታሪክና የኢትዮጵያ ጥናት ባለሙያ የሆኑ ሊቃውንት እንደሚነግሩንና እንደሚያስተምሩን ከአንድ ብሔርም አልፎ በእውነቱ አንድ ቤተሰብ ነን። አንድ ላይ ስናጨበጭብ ይበልጥ እንደመጣለን፣ ይበልጥ ጠንካራ ተወዳዳሪ እንሆናለን። ተመጋጋቢ ኢኮኖሚ ነው ያለን። በፖለቲካው መስክ እንደዚሁ የሀገራችን ደህንነት ከማስጠበቅ መልኩ እንደዚሁ ከትምህርት አኳያ ስንሄድ ተበጣጥሰን የምናገኘው የቴክኖሎጂ አቅምና አንድ ላይ ተሰባስበን የምናገኘው የቴክኖሎጂ አቅም የተለያየ ነው የሚሆነው። ስለዚህ መሰባሰቡ የራሱ ጠንካራ ምክንያት አለው። የሆነ ንፋስ የሚጠርገው ጉዳይ አይደለም። የመጀመሪያው ነገር ሊታሰበው ማንም ሰው ሊያስብ የሚገባው ጉዳይ ይሄ ነው። ኢትዮጵያዊነት ይህን ያህል
የመንደር ነፋስ የሚያፈናቅለውና የሚበጣጥሰው ነገር አይደለም። ምክንያት አለው። ተፈላጊ የሚሆንበትና ጠንካራ የሚሆንበት መሰረታዊ ምክንያት አለው። ስሜት አይደለም፣ ነባራዊ ሁኔታ ነው። ለኔ ኢትዮጵያዊነት አቃፊነት ነው ብዬ አስባለሁ። እኛም ብቻ ሳይሆን ሌሎቹም ኢትዮጵያዊነት ለእውነት ደግሞ ጀግንነት ነው ብዬ አስባለሁ። ኢትዮጵያዊነት የሀገርንና የሕዝብን ጥቅም የሀገርና የሕዝብን ፍላጎት እንደራስ ፍላጎት አይቶ ታምኖ ማገልገል ነው ብዬ አስባለሁ። ይሄ ሐሳቤ ጊዜ ቢወስድም እየሰፋ ሄዶ የብዙዎቻችን ይሆናል ብዬ አስባለሁ። እነዚህ 4 መሰረቶች የዘላለማዊ ቃል ኪዳናችን ናቸውና ይህ አደራ ሲከበር ፍትህ፣ ልማትና ሰላም ለሁላችንም ይረጋገጣል። ክፍል 2 የባህር በር የዘመናችን አደራ። ዛሬ ይህ ታሪካዊ አደራ በዘመናዊ መስዋዕትነትና የትግል ምዕራፍ ላይ በግልጽ ተንጸባርቋል። ይህም የቀይ ባህርና የአባይ ባለቤትነትና ተጠቃሚነት የትውልድ ጥያቄ ነው። ኢትዮጵያ ባህር አልባ በመሆኗ ምክንያት የምትከፍለው ዋጋ ከባድ ነው። የዋጋ ከፍተኛ የውጭ ምንዛሬን መክፈልን፣ የንግድ መስመሮች በውጭ አካላት ቁጥጥር ስር መዋልን እንዲሁም ለዓለም አቀፍ የጂኦፖለቲካ ጫና በቀላሉ መጋለጥን ይጨምራል። የዓለም አቀፍ ኢኮኖሚና ስልጣኔ በሩን ዘግቶብናል። ነገር ግን ይህ ፈተና ለዘላለም ሊቀጥል አይችልም። የቀይ ባህር በረከት ለጥንታዊቷ ኢትዮጵያ የስልጣኔና የዲፕሎማሲ መግቢያ በር እንደነበሩ ሁሉ ዛሬም የሀገራችን ኢኮኖሚያዊ ህልውና ዋስትና ነው። ባህር አልባ መሆን በአሁኑ ወቅት የዓለም አቀፍ እድገት ተጠቃሚ ለመሆን ትልቁ እንቅፋት ሆኗል። ለዚህም ነው የቀይ ባህር ተጠቃሚነት የሁሉም ኢትዮጵያዊ የጋራ አጀንዳ የሆነው። ይህ ጉዳይ የብሔር የሃይማኖትም ሆነ የፖለቲካ ልዩነት የማያውቅ የሀገር ህልውናና እድገት ጉዳይ ነው። ባህር የመጠቀም ፍላጎት ከትውልድ አባቶች ወደኛ የተላለፈው የእድገትና የክብር ራዕይ አካል ነው። የኢትዮጵያ ህዝብ ሁሉ ከዚህ የጋራ አጀንዳ ጀርባ በመሰለፍ የሀገርን ጥቅም ለማስከበር ድምፁን ማሰማትና መተባበር አለበት። ኢትዮጵያ በአባይና በቀይ ባህር መካከል የምትገኝ ሀገር ነች። እጣ ፋንታዋና መጻኢ ዕድሏም ከሁለቱ ውሃዎች ጋር በእጅጉ የተቀራኘ ነው። ይሁን እንጂ ኢትዮጵያ ፍትህን ባልተከተለ መንገድ እና ህዝብን ባላማከልና ባላሳተፈ አግባብ ተገላ ቆይታለች። ኢትዮጵያ ወደ እነዚህ ውሃዎች እንድትመለስና ፍትሃዊ የልማት ተጠቃሚ እንድትሆን መንግስት በመስራት ላይ ይገኛል። ከ3 አስርተ ዓመታት በኋላ የባህር በር ጉዳይ ዓለም አቀፍ የመነጋገሪያ ሐሳብም ማድረግ ተችሏል። ይሄ ቀይ ባህር ነው። ይሄ ደግሞ አባይ ነው። ኢትዮጵያ ማለት እዚህ ውስጥ ነው ያለችው። ይሄኛው ውሃ ይመለከትሻል፣ ይሄኛው ውሃ አይመለከትሽም ብትላት አይሰራም። ኔቸር እንደዛ አይልም። የዕቃ ጭማሪ በመጀመሪያ ደረጃነት ማየት እንችላለን። በሁለተኛ ደረጃነት ደግሞ አሁን ይህንን ባህር ወደብ ባለመኖሯ ኢትዮጵያ የራሷ ወደብ ስለሌላት በተለያዩ ሀገሮች ጫና ስር ዶሚናንስ ስር ለመሆን ቆይታለች። የባህር በር ባለመኖሩ ከፍተኛ ጉዳት አገሪቷ ደርሶባታል እና ይሄ የባህር በር ቢኖረን አገሪቷ ከፍተኛ ትርፋማና ተጠቃሚ ትሆናለች። ጠቅላይ ሚኒስትራችን ያነሱት ሀሳብ ጥሩ ሀሳብ ነው ማለት ነው፣ የሚደገፍ ነው። ምክንያቱም እንደ ሀገር ወደብ ያስፈልገናል ማለት ነው። እስካሁን ባለው ሁኔታ ደግሞ ወደብ የለንም ማለት ነው። ነገር ግን ይህን ለማግኘት ደግሞ የሚካሄድበት ነገር ዲፕሎማሲውን ባጠናከረ መልኩ በመወያየት ከቅርብ ካሉ ሀገራት ጋር አጠገባችን ካሉ ጋር ታሪካዊና መሰረታዊ ነገሩን መሰረት በማድረግ ውይይት ተደርጎ የምናገኝበት ሁኔታ ቢኖር ጥሩ ነው። በጣም ደስ ቢል ነገር ነው። ኦፍ ኮርስ የዘገየ ነው ካለን ፖፑሌሽን ሳይዝ አንጻር ሲታይ የዘገየ ነው፣ ግን በጣም ጥሩ ሀሳብ ነው። ሁሉም ሰው በቤቱ የሚያብሰለስለው ጉዳይ ነበርና በጣም መልካም ሀሳብ ነው። ይህ ታሪካዊ ብሔራዊ ፍላጎት በጋራ በመቆም በአንድነትና በብልሃት ማሳካት ይቻላል። ይህን ማሳካት ደግሞ የፈርጦቹን አደራ በክብር የመወጣት ትልቁ መንገድ ነው። የቀይ ባህር ተጠቃሚነት ኢትዮጵያን ወደ ቀድሞ ታሪካዊ ቦታዋ የመመለስና በዓለም አደባባይ የክብር ባለቤት እንድትሆን የማድረግ ትልቅ ምዕራፍ ነው። አገራችን አሁን የደረሰችበት የተልእኮ ዝግጅት ከፍ ያለ ነው። ስለሆነም ይህ የዘወትር ዝግጁነታችንን አገራችንን በበጎ የማይመለከቱ ሁሉ አንዳች ክፋት፣ አንዳች ሳንክ፣ አንዳች ሴራና ተንኮል እንዳያውጠነጥኑ ኃያል መልእክት ስለሆነ ይህንኑ በዚህ ዕለት ይወቁት።
የኢትዮጵያ መንገድ ሰላም፣ እድገትና ብልጽግና ነው። ይህንኑ መንገዳችንን ለማወክ ሲማሱን ውለው የሚያድሩ ካሉ ወደ ገሃዱና ወደ እውነታው ዓለም መመለስ ይኖርባቸዋልም ይገባቸዋል። ባህር በር ላይ እንድንወጣ ያደረጉን ጠላቶች፣ እንድንወጣ የሰሩ ጠላቶች፣ ለ60 ዓመት ለ70 ዓመት የሰሩ ጠላቶች አሁንም ስራቸውን ቀጥለዋል። ከባህር በር እንድንወጣ ያደረጉን እነሱ ናቸው። እኛ ተሳስተን ተባብረን ሊሆን ይችላል። የኛ ልጆች ተሳስተው ትብብር አድርገው የባህር በር ጥቅም ያልገባቸው በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን፣ በቦሌም ሆነ በባሌ። የባህር በር ጉዳይና የባህር ኃይል የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ሲሆኑ ለኛ ለኢትዮጵያውያን የባህር በር ጉዳይ ከህጋዊ ታሪካዊና ፖለቲካዊ ምክንያቶቹ በላይ የህልውና ጉዳይ ሆኗል። ከ130 ሚሊዮን በላይ ህዝብ ከ60 ኪሎ ሜትር ያነሰ የውሃ በር ላይ ቆሞ ታፍነሙት ቢሉት አይሰማም ብቻ ሳይሆን በዚህ ሰጣ ገባ መሃል የሚነሳው መሳሳብ ይዞት የሚመጣው መዘዝ ለጠቅላላ ቀጠናው በጎ ውጤት ስለማይኖረው በቀጠና ያሉ ወንድሞቻችን ከልህ ውሳኔና ባልበላውም ሞነጭረዋለሁ አባባል ወጥተው በሰጥቶ መቀበል መርህ ተፈጥሮ ከቸረን ሀብት ተጋርቶ መረር መምረጥ ለሁሉም አዋጭ መንገድ መሆኑን በዚህ ዕለትና በዛ አጋጣሚ ማስገንዘብ ተገቢ ይሆናል። ሌላኛው የሰራዊቱ ቃል ኪዳን የሀገራችንን የቁርጥ ቀን ልጆች የሆኑት የጀግናው ሰራዊታችን ይህንን የትውልድ ጥያቄ እንደ ታላቅ ቃል ኪዳን ተቀብሏል። ሰራዊቱ የህዝቡን ፍላጎት በልቡ አኑሮ የሚቆም የኢትዮጵያን ታሪካዊ መብት ለመጠበቅ የመጨረሻው ምሽግ ነው። ቀንደኛው የብሔራዊ ጥቅም አካል የሆነው የባህር በር ጥያቄንና የሀገር ሉዓላዊነትን ለማስጠበቅ የሚጠይቀውን ማንኛውንም መስዋዕትነት ለመክፈል ዝግጁ መሆን የትውልዱ ቃል ኪዳን ነው። ሰራዊቱ የህዝቡን ፍላጎት በልቡ አኑሮ የሚቆም አጥርና ግንብ ነው። የሰራዊቱ ዝግጁነት የዜጎች አንድነት ማሳያና የብሔራዊ ክብር ማረጋገጫ ነው። ከኛውም ጊዜ በበለጠ በከፍተኛ የሙያ የእውቀት ዝግጁነት በቴክኖሎጂና በክህሎት በአስተማማኝ ሁኔታ በመደራጀትና በመዘመን ላይ የሚገኝ ተቋም ነው። የተቋሙ አንዱ ስትራቴጂ መልህቁ ካስማው ራስን መቻል፣ የሩቅና የቅርብ የጂኦፖለቲካ ትርምስና ፍላጎት በሚታይበት አካባቢ ውል የለሽ ወይም ውል አልቦ የነውጥ ኃይል የሚተራማመስበት አካባቢ የኢትዮጵያን ህላዌ ለማወክ በጋሻ ጃግሬነት ለመሰለፍ የሚከጅሉ ብኩኖች ባሉበት አካባቢ መድህኑ ሁለንተናዊ ራስን መቻል፣ ይህም ለኢትዮጵያ ወሳኝ ቁም ነገር ነው ለማለት ይቻላል። ኢትዮጵያ 3 ነገሮች ያስፈልጋታል። አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። 30 ዓመት ተኝተናል፣ አሁን ነቅተናል። ጥያቄያችን እንቀጥላለን። ሰላምም ልማትም ባህር በርም እናሳካለን። ባህር የምንፈልግበት አክሰስ የምንፈልግበት ጉዳይ ሰርቫይቫል ኢንትረስታችን ሆኗል። አሁን ባለበት ሁኔታ ኢት ቢኬም አወር ሰርቫይቫል ኢንትረስት። ዝም ብሎ እንደው ለፕራይድ ሳይሆን እንደው ባህር በር ማግኘት አለብን ብለን ከመናፈቅ ሳይሆን አሁን የህልውና ጉዳይ ሆኗል። ይሄ ደግሞ በመሪዎቻችንም አፍ በጎላ መልኩ ሲነገር እና ሲነሳ የነበረ ጉዳይ ስለሆነ ሰርቫይቫል ነው። ስለዚህ ሰርቫይቫል ደግሞ ማንኛውንም አይነት ዋጋ የምትከፍልለት ብሔራዊ ፍላጎት ነውና የኢትዮጵያ ሕዝብ ሆይ በታላላቅ አባቶቻችን የተሰጠን አደራ በክብር እንጠብቅ። ይህንን የባህር በር የትውልድ ጥያቄ በጽናት በመቆም በልማት በዲፕሎማሲና በአስፈላጊው መስዋዕትነት ሁሉ ልናስመልስ የግድ ይላል። ለሰላም እንቆማለን፣ ለፍቅር እንተጋለን፣ ለኢትዮጵያ ክብር በአንድነት እንሰለፋለን።